ዘመን የማይሽረው ዘላለማዊ ቃል ኪዳን በሕገ ተፈጥሮ መሰረት ዘመን ሲባል ዘመን ያልፋል፣ ዘመን ይመጣል። ዓመት አልፎ ዓመትም ይተካል። ቀኑ ተገባዶ ጊዜውም ይመሻል። ጨለማው አልፎ ለብርሃን ይለቃል። አሮጌው ጠፍቶ በአዲስ ይለወጣል። ሰማይና ምድር ያልፋል። ታዲያ ጊዜው ወይስ ሰው አዲስ የሆነው? ሰውና ጊዜም ፍጥረታትም በዚሁ ሂደት ውስጥ ናቸውና የእግዚአብሔር ቃል ግን ለዘላለም ይኖራል። እግዚአብሔር የሰጠው ቃል ኪዳን የጊዜ ገደብ የለውም፣ ዘመን የማይሽረው ዘላለማዊ ቃል ኪዳን እንጂ። ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 35 እንደገለጸው ሰማይ ወምድር ይሐልፍ ወቃልየስ ይሐልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ብለዋልና። በዚህ ዘመን የማይሽረው ዘላለማዊ ቃል ኪዳን በተሰኘው ጽሑፍ የትምህርት ማዕከል ወይም ትኩረት ያደረገው ለእመቤታችን ቅድስት ድንግል ማርያም የተሰጠው ክብርና ለእመቤታችን ቅድስት ድንግል ማርያም የሚነሱት ጥያቄዎችን መልስ በመስጠት በስፋት ያብራራል። ይኸውም ነገረ ማርያም፣ ማርያም ማለት ምን ማለት ነው? የእመቤታችን ልደት፣ የእመቤታችን እድገት በቤተ መቅደስ፣ መልአካዊ ሰላምታና ብስራት፣ እመቤታችን ቅድስት ድንግል ማርያም የዮሴፍ እጮኛ ለምን ተባለች? ዘላለማዊ ድንግልናዋ። እመቤታችን ቅድስት ድንግል ማርያም ከሌሎች ሴቶች የተለየችበት ምክንያት ምንድነው? የእመቤታችን ቅድስት ድንግል ማርያም ቅድስና። ኪዳነ ምሕረት ወይም የአማላጅነቷ ምስጢር። የባህር ልጇ የሚለው ቃል ምን ማለት ነው? የዮሴፍ ልጆች ለምን የጌታ ወንድሞች ተባሉ? ዮሴፍ የባህር ልጇን እስክትወልድ ድረስ አላወቃትም የተባለበት ምክንያት። የእስከ ዘይቤ ትርጉምና ፍጻሜው። እረፍቷ፣ ትንሣኤዋ፣ እርገቷ በሙሉ ያጠቃለለ ነው። ለዚህም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ቸርነት ከሁላችን ጋር ይሁን። የእመቤታችን ቅድስት ድንግል ማርያም በረከትና ረድኤት በእኛ ላይ ይደርብን ዛሬም ዘወትርም ለዘላለሙ አሜን። አንደኛ ነገረ ማርያም። የእመቤታችን ቅድስት ድንግል ማርያም ዜና ሕይወት ለመግለጽ በምናስብበት ጊዜ በቅድሚያ ስለ ወላጆቿ ትውልድ ሀገር ማስረዳት አስፈላጊ ይሆናል። የእመቤታችን ቅድስት ድንግል ማርያም አባት ቅዱስ ኢያቄም ይባላል። ነገዱም ከነገደ ይሁዳ ነው። እናቷም ቅድስት ሐና ትባላለች። ነገዷም ከነገደ ሌዊ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በአባቷ ከነገሥታት ዘር በእናቷ ከነገደ ካህናት ወይም ነገደ ሌዊ ትወለዳለች። ይህም በነቢዩ ኢሳይያስ ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣
ተብሎ የተነገረው ይፈጸም ዘንድ ነው። በትር የተባለችው እመቤታችን ቅድስት ድንግል ማርያም ስትሆን ከስሩ ቁጥቋጦ ያፈራል የተባለው ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ከዳዊት ዘር ከሆነችው ከእመቤታችን ቅድስት ድንግል ማርያም በሥጋ እንደሚወለድ አስቀድሞ የተነገረ ትንቢት ነው። ኢሳይያስ ምዕራፍ 11 ቁጥር 1። ወደ ቀዳሚው ሐሳብ ልመለስና የሕይወት ታሪካቸው እንደሚያስረዳው የእመቤታችን ቅድስት ድንግል ማርያም ወላጆች ልጅ በማጣታቸው ብዙ ጊዜ እግዚአብሔር ልጅን እንዲሰጣቸው ባለመቋረጥ ይለምኑት ነበር። በዚህም ምክንያት እግዚአብሔር የሚሰጣቸው ልጅ ለሰጪው አምላክ እንደሚሰጡ ስዕለት ወይም ብጻት አስቀድመው ገብተው ነበር። ልዑል አምላካችን እግዚአብሔርም የለመኑትን የማይረሳ የነገሩትን የማይረሳ በመሆኑ ከጥንት ጀምሮ ለእናትነት ያዘጋጃት ለዓለም መዳን ምክንያት የሆነችው እመቤታችን ቅድስት ድንግል ማርያምን ሰጣቸው። ሁለተኛ፣ ማርያም ማለትም የመንግስተ ሰማይ መሪ ማለት ነው። ምእመናንን እየመራች ገነት መንግስተ ሰማያት ታስገባለችና። አንድም ማርያም ማለት ፍጽምት ንጽሕት ማለት ነው። ለጊዜው መልክ ከደም ግባት አስተባብራ ተገኝታለችና ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ሕሊና አንድ አድርጋ ይዛ ተገኝታለችና። አንድም ማርያም ማለት ጸጋና ሀብት ማለት ነው። ለጊዜው ለእናትና አባቷ ጸጋና ሀብት ሆና ተሰጥታለች። ፍጻሜው ግን ለሁላችን እናት ሆና ተሰጥታለችና። አንድም ማርያም ማለት ልዕልት ማለት ነው። አርያም ማለት ልዑል ማለት እንደሆነ እመቤታችንም ከፈጣሪ በታች ከፍጡራን በላይ ናትና ለዚህም ያበቃት ሁሉን ማድረግ የሚችል መላእክትንና ፍጥረታትን በሙሉ ፈጥሮ የሚገዛ እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳልናለችና። ኪሩቤልና ሱራፌል ፊቱን ቀና ብለው ማየት የማይችሉትን እመቤታችን ቅድስት ድንግል ማርያም በማኅፀኗ 9 ወር ከ5 ቀን ተሸክማ ወልዳ 3 ዓመት ታቅፋ ጡቶቿን እያጠባች በስጋዊ እድገት አሳድገዋለች። ከዚህም በላይ በምድረ ግብፅ አብራ ተንከራታለችና እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች። እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ ናት የሚያሰኘው ምስጢር ይህ ነው። አንድም ማርያም ማለት እግዝእተ ብዙኃን የብዙኃን እመቤት ማለት ነውና ሉቃስ ምዕራፍ 1 ቁጥር 27። ከላይ እንደተገለጸው እግዚአብሔር አምላክ የወራጆቹ ጸሎት ሰሚ ነውና ጸሎታቸውን ሰምቶ ፍላጎታቸውን አውቆ እመቤታችን ቅድስት ድንግል ማርያምን ሰጣቸው። ሶስተኛ ልደቷ። እመቤታችን ቅድስት ድንግል ማርያም በ5484 ዓመተ ዓለም ነሐሴ 7 ቀን ተጸንሳ በ5485 ዓመተ ዓለም ወይም ቅድመ ልደተ ክርስቶስ 16 ዓመት ቀድሞ ግንቦት 1 ቀን በተራራማው በሊባኖስ ተወልዳለች። ቅዱስ ያሬድ እንደገለጸው እምሊባኖስ ትወጽእ መርዓት ወትወጽእ እምግበ አናብስት እንታይካ ዘነገሥት ከመፍሶ ቀይህ ከናፍሬሃ መዓዛ አፉሃ ከመኮል። ከነገሥታት አዳራሽ ከአናብስት ጉድጓድ የወጣች ሙሽሪት ከሊባኖስ ትወጣለች። ከንፈሮቿ እንደ ፍሶ ቀይ የአፏ መዓዛም እንደ እንኮይ ነው። እመቤታችን ቅድስት ድንግል ማርያም በተራራማው ሊባኖስ የተወለደችበት ምክንያት በሐና ማኅፀን ሳለች ሕሙማንን በመፈወሷ እስራኤላውያን ተደናግጠው ስለነበሩ ከእስራኤላውያን ቁጣ ለማራቅ መልአኩ ቅዱስ ገብርኤል ወደ ተራራማው ሊባኖስ ይዘዋት እንዲሄዱ ለኢያቄምና ሐና ነግሯቸው ስለነበረ ነው። ስንክሳር ታኅሳስ 3 ቀን። አራተኛ እድገቷ። ቅዱሳን ኢያቄምና ሐና በዚህ አኳኋን ልጅ ስላገኙ በጣም ደስ አላቸው፣ እግዚአብሔርንም አመሰገኑ። እግዚአብሔር የባረከው ልጅ መውለድ ደስ ያሰኛልና።
ይሁን እንጂ እመቤታችን ቅድስት ድንግል ማርያም የብጻት ልጅ ስለሆነች በእናትና አባቷ ቤት 3 ዓመት ከቆየችና የእናቷን ጡት መጥባት ከተወች በኋላ ቅዱሳን ኢያቄምና ሐና በስዕለታቸው መሰረት በቤተ እግዚአብሔር ወይም ቤተ መቅደስ ታድግ ዘንድ ታኅሳስ 3 ቀን በ5487 ዓመተ ዓለም ወይም ቅድመ ልደተ ክርስቶስ 13 ዓመት ቀድሞ ለቤተ እግዚአብሔር ሰጧት። ካህኑ ዘካርያስም ተቀብሎ በቤተ መቅደስ አኖራት። በዚያም ቤተ መቅደስ ከሰማያ ሰማያት በዕደ ፋኑኤል መልአክ የመጣላት ህብስተ መና ሰማያዊ እየተመገበች ጽዋ ሕይወት ሰማያዊ እየጠጣች ለቤተ እግዚአብሔር የሚሆን ወርቅና ሐር በእንቆ ባህሪ እየፈተለች መልአኩ ቅዱስ ገብርኤል 5500 ዓመተ ዓለም ተፈጽሞ በአንድ ዓመተ ምህረት ወይም ዓመተ ስጋዌ ወይም መግቢያ መባቻ ላይ ማለትም መጋቢት 29 ቀን እግዚአብሔር ወልድን እንደምትወልድ እስካበሰራት ድረስ ለ12 ዓመታት በቤተ መቅደስ ኑራለች።